ሰላም ሰላም ውድ የቻናል ተከታዮች እንኳን ደህና መጣችሁ። ለዛሬ ደግሞ እንደዚህ አይነት ቪዲዮ እንዴት አድርገን ኤዲት እንደምናደርገው እንዴት አድርገን እንደምናዋህደው በካፕካት እናያለን ማለት ነው። ሳብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ቀጥታ ወደ ቪዲዮ ማለት ነው። ቪዲዮ ለመስራት መጀመሪያ እችን ካሜራ እቺ አፕ ተጠቅመን መጀመሪያ ሪከርድ እናደርጋለን ማለት ነው። ቪዲዮ ሪከርድ እናደርገዋለን ማለት ነው። እሱ ለማድረግ ካሜራችን ከፍተን ሪከርድ ማድረግ ነው ማለት ነው። ሪከርድ እናደርጋለን ማለት ነው። መጀመሪያ እኔ ሪከርድ ያደረኩትን አሳያችኋለሁ። እናንተም እንዲሁ እኔ እንዳደረኩት ነው ሪከርድ የምታደርጉት ማለት ነው። ቪዲዮ ይህንን ይመስላል ማለት ነው። እንደዚህ ነው ሪከርድ የምናደርገው ማለት ነው። እንደዚህ አድርገን ሞባይላችን ከብርጭቆ በላይ እናስቀምጥና እጃችን ለ4 ሰከንድ ፕረስ አድርገነው እንቆያለን ማለት ነው። እንዲህ አድርገን ካስለቀቅነው በኋላ ቀጥታ ውሃ ወደ ብርጭቆ እንቀዳለን ማለት ነው። ልክ እንደዚህ አድርገን ከቀዳን በኋላ ቪዲዮ አበቃ። ይህንን ነው ሪከርድ የምናደርገው መጀመሪያ ካሜራችን ተጠቅመን ማለት ነው። ከዛ ቀጥለን ቪዲዮ ለማዋሃድ ቪዲዮ ኤዲት ለማድረግ ካፕካት ነው የምንጠቀመው። ቀጥታ ወደ ካፕካት ሂደን ኒው ፕሮጀክት እነካዋለን። ከዛ ሪከርድ ያደረግነው ቪዲዮ ማለት ነው እሱን ይሄንን ነው ለኔ ይሄን ነው እሱን እናስገባለን ማለት ነው። እንደዚህ ካስገባን በኋላ ሌላ ስራ ከመስራታችን በፊት መጀመሪያ ማስተካከል ያለብን በሁሉ ማለት ነው በሁሉም ቪዲዮ ኤዲቲንግ መጀመሪያ አስፔክት ሬሾ ነው ማስተካከል ያለብን ማለት ነው። አስፔክት ሬሾ ማለት ይሄ የቪዲዮ ሳይዝ ማለት ነው። ለፌስቡክ ነው፣ ለቲክቶክ ነው፣ ለዩቲዩብ ነው የሚለው ማለት ነው። እሱን ለማስተካከል መጀመሪያ ወደ ታች ስክሮል አድርገን አስፔክት ሬሾ የሚል አለ። እሱን 16:9 እናደርገዋለን። የኔ ለዩቲዩብ ስለሆነ ማለት ነው። 9:16 ከሆነ ለቲክቶክ ነው፣ 1:1 ከሆነ ደግሞ ለኢንስታግራም ነው ማለት ነው። ስለዚህ 16:9 እናደርገዋለን። ኦኬ ብለን እንደምታዩት ቪዲዮ በጣም ትንሽ ነው። 16:9 ሳድርጎ በሞባይል ስለተቀዳ ቪዲዮ በጣም ትንሽ ያደርገዋል ማለት ነው። ስለዚህ እሱን ለማስተካከል እዚህ ትንሽ አንዴ ጫንልና በእጃችን እንደዚህ ዙም እናደርገዋለን ማለት ነው። ትንሽ ዙም እናደርገዋለን ትንሽ ተለቅ እንዲልልን ማለት ነው። አሁን እንደዚህ አጀስት አድርገናል። አስፔክት ሬሾአችን 16:9 አድርገን አስተካክለናል። ከዚህ ቀጥለን ቪዲዮው ስፕሊት እናደርገዋለን ማለት ነው። ቪዲዮው የት አካባቢ ስፕሊት እንደምናደርገው ልክ እየተከታተላችሁ ማለት ነው። እንዳያችሁት እዚህ ጋ ነው ስፕሊት ማድረግ ያለብን ማለት ነው። እያያችሁ ማለት ነው። እዚህ ጋ አሁን ውሃው ከመውረዱ በፊት ያለው ማለት ነው። እዚህ ጋ ስፕሊት እናደርገዋለን። ስፕሊት ለማድረግ አንዴ ነካ አድርገን እንደዚህ አድርገን ስፕሊት አድርገነው ማለት ነው። ከዛ ቀጥለን ምንድነው ማድረግ ያለብን? ከታች ኦቨርሌይ እንዲሆንልን ኦቨርሌይ የሚለው እንፈልጋለን ማለት ነው። አሁን እዚህ ጋር ኦቨርሌይ የሚል አለ። እሱን ኦቨርሌይ እናደርገዋለን ማለት ነው። ከዛ በኋላ ጎተት አድርገን ትንሽ በእጃችን ጎትተን ወደ ፈለግነው ቦታ ነው የምንወስደው ማለት ነው። ኦቨርሌይ ቪዲዮ ለመስራት ወደሚያመቸው ቦታ ማለት ነው። አሁን ቀስ ብለን እያየን የት ቦታ እንደምናስቀምጠው እናያለን ማለት ነው። እዚህኛ ማስቀመጥ ያለብን የት ነው? እዚህ ጋር ማለት ነው። አያችሁት? ፕረስ በማያደርግበት ሰዓት ማለት ነው። እዚህ ጋር ነው። ስለዚህ ወደዚህ ለማምጣት ወደ ግራ ማለት ነው። እንደዚህ ጎትተን አጀስት እናደርገዋለን ማለት ነው። እስኪ ትንሽ ወደ ግራ አሁን እንደዚህ አድርገን አጀስት አድርገናል ማለት ነው። ቪዲዮው እጃችን እጃችን ጫን በሚልበት ሰዓት ያለው ማለት ነው። እዛ ነው አጀስት ያደረግነው። እንደሚታየው አያችሁ፣ እጃችን ጫን ሲል ያቺ ውሃው መቅዳት የጀመረባት ሰዓት እዛ ጋር አጀስት እናደርጋታለን ማለት ነው። ስለዚህ እንደዚህ አጀስት አድርገናል። አሁን እቺ ሁለተኛ ኦቨርሌይ ያችን ነክተን
ማስክ የሚለውን የምንፈልገው ማለት ነው። ወደ መጨረሻ አካባቢ ማስክ የሚለውን እንጫናለን ማለት ነው። እንደዚህ አይነት ኦፕሽን ያመጣል። ሆሪዘንታል፣ ሰርክል፣ ሚረር የሚላለን እኛ የምንፈልገው ሆሪዘንታል ስለሆነ ሆሪዘንታል እናደርገዋለን ማለት ነው። ሆሪዘንታል ስናደርገው እንደዚህ አይነት ያመጣል። ይሄንን እኔ እንደማደርገው እንደዚህ አድርገን እናዞረዋለን ማለት ነው። እንደዚህ አድርገን ትንሽ 180 ዲግሪ ቀጥ እስኪል ድረስ ማለት ነው። እንደዚህ በእጃችን ይዘን እናዞረዋለን ማለት ነው። አሁን እንደዚህ አሪፍ ነው። ስለዚህ ይህንን ትንሽ የላይኛውና የታችኛው ኦቨር ላይ ልዩነት እንዳይፈጥር ትንሽ ብለር እናደርገዋለን። እንደዚህ ብለር ካደረግነው በኋላ አሁን ኦኬ ነው የምንለው። በቃ የራይት ምልክቱን እንነካለን። አሁን ጨርሰናል ማለት ነው። አሁን እንደዚህ አድርገን ኤዲት አድርገን የፈለግነው ነገር እንደዚህ አድርገን ሰርተናል ማለት ነው። እስኪ ምን እንደሚመስል እናጫውተውና ቪዲዮውን ምን እንደሚመስል አብረን እንየው። እስኪ ደግመን እስኪ እናጫውተው። ስለዚህ በጣም አሪፍ ነው ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ጥያቄ ካላችሁ በኮሜንት ስር ጻፉልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ሰራ። ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን አትርሱ።